በውሃ ውስጥ የሰመጠ ሰው ብታገኙ ህይወቱን ለማትረፍ ይህን አድርጉ። እኛ የምንወስደው እያንዳንዱ እርምጃ ለተጎጂ ህይወት መትረፍ ወሳኝ ስለሆነ በመረጋጋት እነዚህ ነገሮች በቅደም ተከተልና በፍጥነት ማድረግ ይኖርብናል። በመጀመሪያ ዋና የምንችል ከሆነ በጥንቃቄ ከውሃ ውስጥ የተጎዳውን ሰው ማውጣት ይኖርብናል። ይህንን ስናደርግ ግን የራሳችንን ሴፍቲ መዘንጋት የለብንም። በተለይም ደግሞ ውሃው ላይ ዌቭ ምናምን ወይም ደግሞ ማዕበል የሚኖር ከሆነ ለራሳችን ጥንቃቄ መውሰድ ይኖርብናል። ዋና ማንችል ከሆነ ግን ሰውየው ወይም እዛ ውስጥ ያለው ሰው ሊይዘው የሚችለውን ነገር ብንወረውርለት ጥሩ ይሆናል ማለት ነው። እንደዚህ ካደረግን በኋላ ሰውየውን ካወጣ ነው ትንፋሻቸውን እና ፐልሳቸውን ወይም ደግሞ የልብ ምታቸው መኖሩ ቼክ ማድረግ ይኖርብናል። ለ10 ሰከንድ ያህል ጆሮአችንን አፍንጫው ጋር ጠጋ በማድረግ እና የደረቱን እንቅስቃሴ በማየት የትንፋሹ መኖሩን ማረጋገጥ ይኖርብናል። እጃችንን ደግሞ ከአንገታቸው ስር እዚህ ጋር ምስሉ ላይ እንደምታዩት በማድረግ ፐልሳቸው መኖሩን ቼክ ማድረግ ይኖርብናል ማለት ነው። እጃችንን በምናደርግበት ጊዜ በሁለቱም በኩል የምናደርግ ከሆነ ሪፍሌክሱን አክቲቬት ስለምናደርገው ራሳቸውን እንዲስቱ ስለምናደርጋቸው ማድረግ ያለብን በአንድ በኩል ብቻ ነው። ይዘር በቀኝ ደግሞ በግራ በኩል ብቻ ነው ማለት ነው እጃችንን ማድረግ ያለብን። እንደዚህ ካደረግን በኋላ የልብ ምታቸው እና ትንፋሻቸው ከሌለ ወዲያው ሲፒአር መጀመር ይኖርብናል ማለት ነው። ሲፒአር የምናደርገው ደግሞ እንዴት እንደሆነ ስቴፕ ባይ ስቴፕ እነግራችኋለሁ። በመጀመሪያ አፋችንን አፋቸው ላይ በማድረግ 5 ጊዜ አየር መስጠት ይኖርብናል ለሰዎቹ። እንደዚህ በምናደርግበት ጊዜ ደግሞ ደረታቸውን መከታተል ይኖርብናል ማለት ነው። ትንፋሽ ሲሰጣቸው ደረታቸው ራይዝ ማድረግ ወይም ደግሞ ከፍ ማለቱ አየሩ በትክክል ሳምባቸው ላይ መግባቱ ይነግረናል ማለት ነው። ስለዚህ ደረታቸውን እያየን የተከታተልን 5 ትንፋሽ መስጠት ይኖርብናል ማለት ነው። በመቀጠልም እጃችንን በምስሉ ላይ እንደምታዩት በማድረግ በደቂቃ ከ100 እስከ 120 ጊዜ በሚሆን ፍጥነት ወይም ደግሞ እዚህ ጋር ሙዚቃውን ከፍትላችኋለሁ ከቢቱ ጋር ከዛ ቢት ጋር እኩል የሚሆን ፍጥነት ማለት ነው መጫን ይኖርብናል። ደረታቸው መሀል ላይ አድርገን መጫን ይኖርብናል ማለት ነው። ኮምፕሬሽን በምናደርግበት ጊዜ 30 ጊዜ ኮምፕረስ ካደረግን በኋላ በመቀጠል 2 ጊዜ ቅድም እንዳልኳችሁ ትንፋሽ መስጠት ይኖርብናል። ስለዚህ 30 ጊዜ ኮምፕረስ እናደርጋለን፣ ከዛ 2 ጊዜ ደግሞ ትንፋሽ እንሰጣለን። ይሄንን በተደጋጋሚ እንቀጥላለን ማለት ነው። የሰውየው ትንፋሽ እና የልብ ምቱ እስኪመለስ ድረስ ይሄንን እንቀጥላለን ማለት ነው። ወይም ደግሞ አት ሴም ታይም ይሄንን በምናደርግ ሰዓት አንድ ሰው አምቡላንስ እንዲጠራ ማድረግ ይኖርብናል። አምቡላንሱ እኛ ጋር እስኪደርስ ድረስ ይሄንን እንቅስቃሴ መቀጠል ይኖርብናል ማለት ነው። ማወቅ ያለብን ነገር ግን አንድ ሰው መተንፈስ ባቆመ ከ4 እስከ 6 ደቂቃ በሚሆን ጊዜ ውስጥ የአይምሮ የሚያስፈልገው ኦክሲጅን ስለሚቋረጥበት አእምሮ ላይ የማይመለስ ወደኋላ የማይመለስ ዳሜጅ ይፈጠራል። ያንን ጉዳት ለመከላከል በፍጥነት ነው ወደዚህ መግባት ያለብን ማለት ነው። ውሃ ውስጥ የገባ ሰው ደግሞ ሰውነቱ ስለሚቀዘቅዝ በውሃው በቅዝቃዜ ምክንያት ምናልባትም እጁና እግሩ ስለቀዘቀዘ ህይወቱ አልፏል ብለን መተው የለብንም። ጀስት የቻለውን መሞከር አለብን ማለት ነው። የሰመጠው ሰው ህፃን ልጅ ከሆነ ግን ከ1 ዓመት በላይ የሆነ ህፃን ከሆነ እንደ ትልቅ ሰው 2 እጃችንን አጠላልፈን አንጠቀም። በምስሉ ላይ እንደምታዩት አንድ እጃችንን ብቻ የምንጠቀም ይሆናል ማለት ነው። የሰመጠው ከ1 ዓመት በታች የሆነ ህፃን ልጅ ከሆነ ደግሞ ጣታችንን እንደዚህ አድርገን መጠቀም እንችላለን፣ ወይም ደግሞ እጆቻችንን እንደዚህ አድርገን መጠቀም እንችላለን ማለት ነው። በህፃንም በአዋቂም ጊዜ ግን የቸስቱን ወይም ደግሞ የደረቱን አትሊስት 1/3 የሚሆነውን ወደ ውስጥ በመጫን ጊዜ በደንብ መጫኑን እርግጠኛ መሆን አለብን ማለት ነው። በውሃ የሰመጠው ሰው ከውሃ ስናወጣው መተንፈስ የሚችል ከሆነ ግን እነዚህን ሲፒአር ያለውን ነገር መስራት አይኖርብንም። አዲስ ታይም ማድረግ ያለብን ነገር ዩዥዋሊ የሰመጡ ሰዎች ማስታወቅ ይኖራቸዋል፣ ውሃውን እንደማስመለስ ነገር ይኖራቸዋል። ስለዚህ ማድረግ ያለብን ነገር ሪከቨሪ ፖዚሽን ላይ ነው ማድረግ ያለብን። ሰዎች በጎን በኩል አስተኝተን የሚያስመልሱት ነገር ወደ ሳምባቸው እንዳይገባ የባሰ ነገሩ እንዳይባባስ በጎን በኩል አስተኝተን ወደ ጤና ማዕከል መውሰድ ይኖርብናል ማለት ነው። ወይም ደግሞ ለአምቡላንስ መደወል ይኖርብናል። የውሃው ቅዝቃዜ የተጎጂዎችን ሰውነት ሙቀት ስለሚያወርደው በጨርቅ ወይም ደግሞ በልብስ ደራርበን ሰዎቹን ቴምፕሬቸራቸውን ጥሩ ለማድረግ መሞከር ይኖርብናል። እነዚህም በምናደርግበት ሰዓት
እንደዚህን ካደረግን በኋላ በቀጥታ ወደ አቅራቢያችን ወዳለ ጤና ማዕከል መሄድ ይኖርብናል። በዛም ኦክሲጅን ያስፈልጋቸዋል። ሁኔታው ታይቶ ደግሞ ምርመራዎች የሚሰሩ ይኖራሉ። ኤሌክትሮላይት፣ ኦክሲጅን ያስፈልጋቸዋል። ግሉኮሳቸው መጠኑ መታወቅ አለበት። የመሳሰሉ ነገሮች ሌሎችም መድኃኒቶች አሉ፣ ለልብ ምት የሚረዱ መድኃኒቶች፣ እነሱንም የምንሞክር ይሆናል። ስለዚህ በፍጥነት በአቅራቢያችን ወዳለ የጤና ማዕከል መሄድ ይኖርብናል ማለት ነው። በዛሬ የነበረን ቪዲዮ ይህን ይመስላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ ኮሜንት ያደርጉልኝ። ዶክተር ናስ ነኝ። አመሰግናለሁ።